ያውና መጣ። ያው ዘጋ። ዝቅ በል ዝቅ በል። ቆይ ወደ ታች አትሂጂ። ካፕሎችን እንምሰል። ቆይ ወይ ጉዴ! መጣ ይመጣል ይመጣል። ብሩኬ አንተ እኮ እውነተኛ አካሌ ነህ። ቆይ እንዴት እንደዚህ ታስባለህ? የእውነት ለእኔ ካሰብክልኝ ሁለተኛ እንደዚህ አይነት ነገር እንዳታስብ። ሁለተኛ ልለያይ አትበል። ግን አለቃ ትህትናን መደብ ሊደብቃት ይመስላል። በዚህ ስራ ለብዙ ዓመት በደንብ አውቀዋለሁ። ዘሩባቤል ፈልጎ የማያገኘው አስሶ የማይደርስበት ራሱ ሆነ ብሎ የደበቀውን ነገር ብቻ ነው። ምናልባት እሱ ትክክል ቢሆንስ? አልሚ በፍጹም ትክክል አይደለም። ይሄ ሰውዬ እኮ ጤነኛ በነበረ ሰዓት የቤት ሰራተኛ ሆኜ ፍቅርን ይሰጠኝ፣ የተንከባከበኝ፣ ህይወትን ያስተማረኝ ሰው እኮ ነው። እንዴት ዛሬ ጤንነቱ ተጓደለ ብዬ እርቀዋለሁ? መድብ አንዳንዴም እንደሚሰማኝ ታውቃለህ፣ የካሌብ እንደዚህ መሆን የኔ እጅ ይኖርበት ይሆን እንዴ እያልኩ በጣም እጨነቃለሁ። አሁን የተሰጠን ጉዳይ ማለት የትህትና ጉዳይ ቀጥታ እኮ ወደ መድብል ለሚያደርሰን። ቆይ እኔ የምለው ምን ነው ማሰቢያሽ ተደፍኗል እንዴ? እኔ የምለው ግን ኤዱ፣ ቆይ ምን ሆነሽ ነው? ቆይ እንደዚህ ጠብር ግፈርሽለት ወይ ዳጣ? አሁን ለምሳ ቤት አልመጣም ብሎ መጠየቅ እንደዚህ ያስብላል? ባክሽ ፎንቃ እንደገባልሽ ባነናል። አሁን የተጠየቅሽውን ዝም ብለሽ መልሽ። ለመሆኑ መድብል ምን ይጠላል? ከድምጽ ድምጽ፣ ከወንድነት ወንድነት፣ ደግሞ ጠይም ሲማ። የኔ ልዩ ሴት፣ የህይወቴ እንቁ ስጦታ፣ የልቤ ዋርካ፣ በጣም አፈቅርሻለሁ ይላል። አረ ቡራ ያውና መጣ። ያው ዘጋ። ዝቅ በል ዝቅ በል። ቆይ ወደ ታች አትሂጂ። ካፕሎችን እንምሰል። ቆይ ወይ ጉዴ! መጣ ይመጣል ይመጣል። የልደት ቀን ድግስ በድንገት ወደ የልብ ስብራት ሲቀየር አይተህ ታውቃለህ? የቅድስት የልደት ቀን ፕሮግራም በታላቅ ደስታ ተጀምሮ ሁሉም ነገር በሰላም ሲሄድ በነበረበት ቅጽበት አንድ ደብዳቤ የሁሉም ሰው ሕይወት ለውጦታል። ብሩክ በጻፈው ደብዳቤ ላይ ወጣትነትሽን ከኔ ጋር አትፍጂ፣ የራስሽን ሕይወት ኑሪ ሲል ቅድስትን ከሚወዳት በላይ አእምሮ በጭንቀት እንደተጎዳ ግልጽ ነው። ራስን በቅድስት ቦታ አስቀምጠህ የሕይወት አጋርህ እንዲህ ሲልህ ምን ታደርግ ነበር? በእውነት ብሩክ በህመሙ ተስፋ ቆርጦ ራሱን ከእሷ ለመግፋት የወሰነው ውሳኔ ትክክል ነው ትላለህ? ቅድስት ግን ዝም አላለችም። በብሩክ ላይ ያደረሰችው የልደት ቀን ድግስ ስህተት ቢሆንም ዓላማዋ ፍቅር ነበር። ብሩክ ግን የደረሰበትን የውስጥ ውጊያ መቆጣጠር ተስኖት ከራሱ ጋር ብቻ ሳይሆን ከምትወደው ቅድስት ጋርም መታገል ጀምሯል። ይባስ ብሎ እሷን እንደ ሸክም መቁጠሩ ለቅድስት የልብ ስብራት ሆኗል። በአልጋ ላይ ሆኖ ብሩክ እያነባ የሚሰማው የውስጥ ጩኸት የሰዎችን ልብ የሚሰብር ነው። ቅድስት በበኩሏ እሱን ለማሳከም እና ለማረጋጋት የምታደርገው ጥረት እውነተኛ የፍቅር መስዋዕትነትን ያሳያል። እሷን እያየ እሱ የሚያስበው መለያየትን ብቻ ነው። በሌላ በኩል ደግሞ ቅድስት በብሩክ ላይ ያላትን ጥልቅ ፍቅር እሱ እንደ ሸክም ቢቆጥራትም መሸከሟን ተተል ይሆን? ይህ የልብ ስብራት ሳያበቃ ታሪኩ ወደ ሌላ የጥርጣሬ አዙሪት ይገባል። የአካባቢ እና ዳጣ ምስጢራዊ የመድብል ክትትል ታሪኩን ወደ ፍርሃትና አደጋ ቀይሮታል። በጨለማው ሰፈር ውስጥ በመደበቅ መድብልን ለመያዝ የሚጥሩበት መንገድ መተንፈስን እስኪረሱ ድረስ ያስጨንቃል። እያንዳንዱ እርምጃቸው ለአደጋ የሚያጋልጥ ቢሆንም የያዙት ተልዕኮ ከምንም በላይ ቅድሚያ ሰጥተውታል። መድብል የደበቀውን ምስጢር ለማወቅ የሚደረገው ጉዞ ቀላል አይደለም። አካባቢ እና ዳጣ በከፍተኛ ጥንቃቄ መድብልን ሲከታተሉ፣ የካሌብ ሁኔታ ደግሞ እንደ ጥላ ይከተላቸዋል። መድብል ማን ነው? ምንስ እየሸሸገ ነው? አካባቢ እና ዳጣ መድብልን ለመከታተል የሚያደርጉት ይህ አደገኛ ጉዞ መጨረሻው ምን ይሆን? የብሩክ እና የቅድስት ግንኙነት በፈተና ውስጥ ባለበት
በዚህ ሰዓት ቅድስት የምትወስነው ውሳኔ የሁለቱንም ሕይወት ለዘላለም ሊቀይረው ይችላል። በብሩክ ደብዳቤ ላይ የተጻፉት ነገሮች ምናልባትም በሕመም ውስጥ ሆኖ የተናገራቸው የተሳሳቱ ሐሳቦች ብቻ ይሆኑ? ወይስ ከጀርባው ሌላ ትልቅ ምክንያት አለ? ታሪኩ የተወሳሰበ ሲሄድ አዳዲስ ምስጢሮችም እየወጡ ነው። በእርግጥም ብሩክ ራሱን ከቅድስት የሚያርቅበት ምክንያት ከዚህ ደብዳቤ ባሻገር ሌላ ምስጢር አለው። ዳጣ አካባቢ ቅድስትና ብሩክ የተሳሰሩበት ይህ የሕይወት ድር እንዴት ይፈታ ይሆን? አንዳቸው ለአንዳቸው የሚያሳዩት ፍቅርና የሚያደርጉት መከታተል ምን ውጤት ይዞ ይመጣ ይሆን? ያልተጠበቁ ክስተቶች እና በጥርጣሬ የተሞላው የዚህ ክፍል ፍጻሜ ቀጣዩን ክፍል እንድትጠባበቅ የሚያደርግህ ግድ ነው።